ግሩፖች አሉ። እቺ ደቃቃ ችም ሰው ሆና በኢየሱስ እናንተ አንዳንድ ጊዜ እኮ ጭፍልቅ እኮ የምታደርጓቸው ሰዎች እኮ ጠጣጣ ሲሉ አይደብራችሁ? አያስጠላችሁ? በግድ በግድ እኔም ማቅ ነበር አንድ ቀን አውጥታችሁ ደብታሰጭ አርፈሽ መቀመጥ ነው። ምን ስለሆንሽ ነው የማትሰጭው? አርፈሽ መቀመጥ ይሄሽ እንዴ ጉድ እኮ አሁን እኮ የሆነ ነገር እኮ ብትናገሩ እችንም እንዲያረገቻት እውነቷን እኮ ነው። ግን እነሱ ከኋላ ዝም ብለው መርዛቸውን ይረጫሉ። ሰውና ሰውን ያባላሉ። እንደዚህ አይነት ሰው ወጥቶ በአደባባይ መዋረድ አለበት። እግዚአብሔር ምስክር ነው። በአደባባይ ወጥቶ መዋረድ አለበት። መርዝነት መርዝ መሰላችሁ እንዴ? መርዝነት መርዝ እግዚአብሔር ምስክር ነው። you have no idea የመጨረሻ እኔ አሁን ቆሽ ምን አድርጌ ነው ብትሉ ምን አድርጌ ነው ምን አጥፍቼ ነው በደገፍኩ አይዞሽ ባልኩኝ እንዴ ነውር አይደለም እንዴ? ምን አረኩኝ? እግዚአብሔር ምስክሬ ነው። ባላልቀማው ጊፍተሮች አላልቀማው ጊፍተር እንዴ የኔ ጊፍተሮች እኮ ነው ሰው ያደረጓት እኮ እዚህ ማን ቦታ አውቃት ነበረ። ማነው ካቃት? እኔ እኮ ነኝ ትውጣ ብዬ እንደዚህ ዛኔ ጎትቻ ያወጣኋት። እኔ በእኔ ስም እኮ ተጫውታ እኮ ነው ሰው እንድትሆን የሆነችው። የሆነ ፀጉሯን እዚህና እዚህ ጋር ሲዛ እንዲኮ ያለች ነበረች። የሆነ በቃ ህፃን ልጅም ትንሽ ልጅም ምን ሆን ስታት ምቀጫ ስታሳዝናችኋለች። ጭራሽ ስለኔ ማማት እኔም በሙሉ እንደዚህ ማውራት ነብራየኝ በይ ይኸውልሽ፣ የእናትሽ ለቅሶ ነው እኔ ላይ የጣለሽ። እግዚአብሔር ምስክሬ ነው። እናትሽ ያቺ እዛ የምታለቅሰው የእሷ ለቅሶ እኔ ላይ እንዳይጣልሽ ተጠንቀቂ። እኔ በጣም የምጠላው ጥላቻ ነው። እኔ ሁል ጊዜ ሰዎችን አስጠነቅቃለሁ፣ እወዳለሁ ሰው። እኔ ግን በቃ ከሰው ርቄ ልኖር ማለት ነው። ምን ሆኖ ነው ያበላኋቸው ያጠጧቸው ያሳደግኳቸው እንደዚህ አፈር ከድሜ የሚያበሉኝ? ወይ ምን አሁን እኔ ምን ያስቀናል? ቄጤ ነው የሚያስቀናው? ምን ነው የሚያስቀናው? አይዟችሁ ሲሏችሁ ቆይ ብቻ ጠብቄ አንተ ዘርበል 38 ምን ያደርጋል? 1 ሚሊዮን አስገባው እስቲ 1 ሚሊዮን አስገባው። ቆይ ችግር የለውም ታፕ አድርጉ። 1 ሚሊዮን አስገቡት። እንዲህ ኩኪ ጌመር አይደለሽ? ኧረ እንደው ይህንን ነገር ልለውጠው እንጂ ይህ ነገር ማ እንዳስጠላኝ ነገር። አይ ስትሮንግዬ እንዴት ነሽ? ልጅ ቢኒ የሚዩት አርግብ ታፕ አርግ እና ታጭር ሰው ነገረኛ ነው የሚባለው እኮ እውነት ነው። የሰው ልጅ እንኳን ላንቺ ለጌታም አልተመለሰም። ኦኬ ዋት ዘ ሚኒንግ ለምንድን ነው እኔ የምጠመደው? ለምን ምን አጥፍቼ? እኔ ባላልቀማው ወሬ አውርቼ መጥፎ ነገር አልናገርም። ገባችሁ? እኩያ አይደለሁም ሲጀመር። ለምን ደግሞ የሆነ ነገር እንኳን እንዳትናገሩ አውጥታ ታሰጣሻለች ተብዬ ነበረ። የአንቺ ታሪክ ወጥቶ የተሰጣ ነው። እኔ ምንድን ነው አውጥቼ የማሰጣሽ? ለምን አሰጣሻለሁ አውጥቼ ነው ወይ? አንቺ አቁሚ ስትባይ አትሰሚ። ስለ ሰው መርዝ መሆን እኔ እኮ በሌላው እኮ ስሰማ የነበረው በራሴ ሲደርስ በጣም ምን አጥፍቼ ነው? እሱ እኮ ነው የሚያንደድደኝ። እንዴ እዚህ ጋር የመጣችሁ እኮ በእኔ እኮ ነው። እግዚአብሔር ምስክሬ ነው። ትዝ ይላችሁ እንደሆነ እዛ ከማንም ዘልዛሎች ጋር በየሻ ቤት እኮ ነበር ስትዞር የነበረው። እኔም እንደ ቀልድ እኮ ነው አይኗ ላይ የሆነ ብላው ነገር አርጋ ፀጉሯን እንደችል ልጥፍጥፍ አርጋ ምናምን ነገር አይኗ ላይ እንደዚህ ብሉ አይስ አርጋለች። ኮንታክት ሌንዘር ማለት ነው። ከዛ በቃ ኮንታክት ሌንዘር ማንም እኔ ድሮ ስለማረግ በዛ ነው። ከዛ ዮናስ ማኛና ጂጂኪያ ጌም ተጫወቱ ሲባል ሰዓት በቃ ፉን ትላለች። ከዛ መጣትና አንቺ ተጫዋች አልኩትኝ በኔ ስም እንድትታወቅ ስለፈለኩ በኔ ስም ተጫወተች። የኔ ጊፍተሮችን የማውቃቸው ጓደኞች የነበሩ ጊፍት ሰጧት። ከዛ ልደቷም ነበር አከበርኩላት። የሆነ ነገር በቃ እንደ ልጅ አይሻሉ አልኳትኝ። የወለድኳትም ልጅ አልሆነችልኝ እንኳን አንቺ ለራስሽ እናት ያለሽ ሴትዮ እናቴ ሊቭ ሚ
እግዚአብሔር ምስክሬ ነው። ምን ይለኝ ነበር ሰው ሁላ እንደዚህ 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 ሲለኝ እኔ ምን አገባኝ ከልጅ ጋር ብዬ ይዘን ጭራሽ ከኔ ጋር መጣ። ጨረሻ አዲስ ከተማ አልተማርኩኝ። ጨረሽ ለካ የኔም ታሪክ ለካ በግምት ማለት ነው። በግምት ሲዘባረቅ የነበረው ለካ በግምት ለካ ለቤታዮ ትያለሽ። ቤታዮ ያወቀቻት አሁን ለእኔ ካልሆነች ለማን? ለነገሩ መጀመሪያ ሰው ልንገራችሁ፣ ልጅ ለእናቱ ለአባቱ ለዋልለት ካልሆነ ለማንም አይሆንም። እናትና አባቱን ያላከበረ ልጅ እኔ ራሴ በጣም ምፈራው በቃ ሁል ጊዜ ነበረ። ይሄ ነገር እኮ ተመሳሳይ ላይፍ ነው ያለን እና እጠራጠር ነበረ። ምክንያቱም መጀመሪያ ሰው እናትና አባቱን ማክበር አለበት። አንድ ሰው እናትና አባቱን ካከበረ እኔን ያከብረኛል። ለዚህም ነበር በጣም ርቀት ነበር። በጣም ራሷ እየየ ስትል እዚህ ሚዲያ ላይ እየየ ስትል ነው እንጂ ትንሽ እፈራለሁ። ምክንያቱም ለቤተሰቡ ያልሆነ ለእኔ አይሆነኝም። that's why ይህንን ማን እንደሚያስልክ ታውቃላችሁ? እናት ለመደሰት የት ትመርጫለሽ ብባል ዩናይትድ አረብ ኤምሬትን እመርጣለሁ። ዩኤኢ ግን ለመኖር ረጋ ያለ ስክን ያለ ህይወት ለመኖር ገንዘብ ሴቭ ለማድረግ የት ትመርጫለሽ ብባል ካታርን እመርጣለሁ። በጣም ማች ካታር አሪፍ ናት። ካታር ጸጥ ረጭ ጥሩ ማለት በቃ ገንዘብ ካለክ ከዜጋው እኩል ቀረር ብላ የምትኖሩባት ሀገር ናት። የለ ጫጫታ የለ ጸብ የለ በቃ ጸዳ ያለች ሀገር ናት። ሰርች አባውት ካታር ጎግል ላይ ግን በእውነት ታድላችኋል። ይኸውልህ እንደ ዱባይ ብዙ ብር የሚያስጠፋ ጉዳይ የለም። ገባህ? ከዚህ አውዬ ለመጥፋትም ለመልማትም የምትሆን ሀገር ናት። እኔ እንዳየዋት በጣም ቆጣቢ ስርዓቱን የያዘ ከሆነ ክፍታፍ በህይወቴ እኔ ሰው ተሳድቤ አላውቅም፣ ግን አንቺን ሰድብሻለሁ። ምክንያቱም ከቤት የመጣሽ አፍሽ የምከፍችው ምን አገባሽ? እንኳን ወንድሜና ሌላ ሰው ለምን ምን አገባሽ? ይመለከትሻል። ክፍታፍ ጋጠ ወጥ ምን አገባሽ? እኔ ተሳሳትኩ ይቅርታ ጠየቅኩ። ከዛ ውጭ ምንድን ነው የምትይው? አንቺ አሁን የአንቺ ጉድ እንኳን ወርቶ አያልቅም ይሆናል። ይሄኔ የአንቺ ጉዳ በቃ ተይመቅልኝ። እንደዚህ የሚሳደቡ ሰዎችን በቃ ኢንተርኔት አትመልሽ። ወንድሟን አሳልፈ ሰጠ። እሰይ እንኳን አሳልፍ የሰጠሁት ምን አገባሽ? አሽቃባጭ እንደ እኮ ባለትዳር ነው ደግሞ የሆነ ነገር ፈልገሽ አስበሽ ከሆነ እንደዚህ የምታሽቃብጭ አሽቃባጭ ያለው ባለትዳር ነው። ፍቅር ዲዛይን ሲባል እዚህ ደግሞ አታሽቃብጭ። ሌላ ነገር አስበሽ እንዴ ጭራሽ ከኔ እበልጣለሁ አለች እኮ። ይቅርታ ጠየኳ። ከዛ በላይ ምን ነው የምትፈልጊው? ጋጠወጥ استوائنا مع نفسه سمين دمو ማማዬ በሪቲ በሪ ላንቺ ሰደ ራሴ መረሽኩ ወይኔ ያለኝን ንብረቴንም ፖሽኩ ወይኔ ማማዬ ሰሚኝ ላለች በጣም ነው የምታሳዝነው። ሰሞኑን ላይፍ ላይ በነበርኩ ጊዜ እንግዲህ ቤተሰቦቿ መጥተው እባክህን ውቤች ልጅን ፈልግልን ብለው እኔም እንግዲህ ኢማራት ላይ የማውቃቸውን እህቶችን በዚህ አጋጣሚ ሙኒት በጣም ነው አመሰግናት። ፈልግልኝ ብዬ ፈላልጋ አግኝታታለች። ቪዲዮን አይተን ተመልሰን እንመጣለን። ወሳኝ መልእክት አለኝ። ተመልሼ እመጣለሁ። በጣም ወሳኝ ነው። ማን ነው ስምሽ? ጮክ በይ ትንሽ ጮክ በይ ድምፅሽን። ብልጫ ከመቼ ጀምሮ ነው እዚህ ያለሽው? ስንት ቀንሽ ነው እዚህ ሆስፒታል? ራስሽን ሳታውቂ ነው የገባሽው። ለማንኛውም ያው ጠፍተሽብን ነበር ለተወሰነ ቀን። ትላንትና ነው ያወቅነው እዚህ መሆንሽን።
ያክስትሽ ልጆች ቤተሰቦችሽና ሙቤ እርዳታ እያደረጉልሽ ነው። ኦኬ ትኬትሽን አስተካክለን ጤንነትሽ ሲስተካከል መሄድ ትችያለሽ። ኦኬ አሁን ግን ሲስተሯ ደህና ነኝ የምትይው አንቺ ነሽ። አንቺ የሳምባ ችግር አለሽ። ስለዚህ ሳምባ ችግር ሲምበ ይዞኛል። እሱ ነው ቲቢ ሳምባ ባይት ነው። አዎ ስለዚህ አልሙሂም ለሳምባ ደግሞ መድኃኒቱ ምግብ ነው። ምግብ ካልበላሽ ደግሞ ሊስተካከል አይችልም። ጡል ዑምረች በዚህ ነው የምትቀመጨው ማለት ነው። ሳምባ ያለ ምግብ ምንም የሚስተካከል ነገር የለም። ያው ሲስተሯ እያገዘችሽ ነው። ሲስተሯ እየተናገረች ነው። ምግብ ማትበይ ከሆነ መድኃኒቶቹ መቆም ስለማይችሉ ወደ ሀገርሽ አትገቢም። እሺ እኔ ምግብ አሁን አልበላም። ሌላ ምግብ ይምጣልኝ። ኢንሻአላህ እናመጣለን። አንቺ ግን ተረጋጊ። ለጊዜው የሚሰጡሽን ነገር ወሰጂ። ኦኬ በቃ የተፈቀደልኝ ሰዓት ዘሙ እያለቀ ነው። ውጭ ዶክተሮቹን አናግሬ እደውልልሻለሁ። እሺ እዚህ ገብቶም አናግሮናል። እንደሰማችሁት ነው። ልጅቷ ተገኝታለች። ግን የሚያሳዝነው ነገር እቺ ልጅ በጣም ህፃን ናት። በምስሉ እንደምታዩት እቺ ልጅ እንግዲህ መጣች፣ ዱባይ መጣች፣ ስራ ገባች። በገባችበት በሚቀጥለው ቀን ሰዎቹ በጣም ታማለች፣ እንግዲህ አንፈልግም ብሎ ለደላላው ይወስዳታል። ደላላው ደግሞ እህት አለቻት፣ ለእህቷ ጋር ይወስዳታል። እዛ እህትየው በቻለ መጠን ታስተምመታለች። አይቺ ልጅ እንግዲህ ወደ ሀገር መሄድ አለባት ይባላል። ደላላውም ትኬት ቆርጦ ኢትዮጵያ እንግዲህ ሊሸኛት ኤርፖርት ላይ ትጠፋበታለች። እሱ ያለበት ቦታ ተርሚናል 3 ላይ ናት ብሎ እኛ ሄደን እዛ ስንፈልጋት አጣናት። እሷ ግን ተርሚናል 1 ላይ ነበረች። በመጨረሻም እንግዲህ ልጅቷ እዛ ታማ አሁን ሆስፒታል ገብታለች እና እንግዲህ እንደምታዩት በጣም ታማለች። ሳምባው በጣም ማለት አደገኛ በሽታ ነው የያዛትና